ሰላም የጋያ ቻናል ቤተሰቦች፣ ዛሬ ወደ ምዕራብ አፍሪካ የአትላንቲክ ውቅያኖስ ነፋስ ወደሚነፍስባት ሴኔጋል እንጓዛለን። በዳካር ከተማ ከፍተኛው ኮረብታ ላይ ቆሞ ሰማይን ተቃርኖ የሚታይ አንድ አስገራሚ ቅርጽ አለ። ከአሜሪካው የኒውዮርኩ የነጻነት ሐውልት ስታቹ ኦፍ ሊበርቲ የሚበልጥ በነሐስ የተገነባ ግዙፍ ታሪክ። ይህ የአፍሪካ ህዳሴ ሐውልት አፍሪካ ሬኔሳንስ ሞኑመንት ነው። ዛሬ በዚህ ቪዲዮ ይህ ሐውልት ለምን ተሰራ፣ በውስጡ ምን ደብቋል እና ስለምን በዓለም አቀፍ ደረጃ አነጋጋሪ ሆነ የሚሉትን ነጥቦች በዝርዝር እንመለከታለን። እስከ ቪዲዮ መጨረሻ አብራችሁ ቆዩ። የዚህ ታላቅ ፕሮጀክት ባለቤት የቀድሞው የሴኔጋል ፕሬዝዳንት አብዱላሂ ዋዴ ናቸው። ፕሬዝዳንቱ አፍሪካ ከቅኝ ግዛት ቀንበር ወጥታለች፣ አፍሪካውያን ራሳቸውን ችለዋል የሚል ታላቅ መልእክት ለዓለም ለማስተላለፍ ፈለጉ። እንደ አውሮፓውያን አቆጣጠር በ2006 ግንባታው ሲጀመር ዓላማው ግልጽ ነበር። አፍሪካውያንን ከባርነትና ከድህነት ጨለማ ወጥተው ወደ ብርሃን ሲጓዙ የሚያሳይ ምልክት መፍጠር። ይህ ሐውልት የጥቁር ህዝቦች የ21ኛው ክፍለ ዘመን የድል አርማ ተደርጎ ታሰበ። ሐውልቱን በቅርበት ስንመለከተው 3 ሰዎችን እናያለን። እያንዳንዱ ምስል የራሱ አስገራሚ ምስጢር አለው። ወንዱ በግራ እጁ ሕፃኑን አንስቶ ወደ ውቅያኖሱ ያመለክታል። በቀኝ እጁ ደግሞ ሴቷን ደግፏል። ይህ የአፍሪካ ወንዶች ቤተሰባቸውንና አህጉራቸውን የመጠበቅ ኃላፊነትን ያሳያል። ሴቷ ወደ ኋላ የተዘረጋው እጇ ካለፈው መሪር ታሪክ መላቀቋን ያሳያል። ጥንካሬና ውበትን በአንድ ላይ ተወክላለች። ሌላኛው ምስል የሕፃኑ ምስል ሲሆን ሕፃኑ ወደ አትላንቲክ ውቅያኖስ አሻግሮ እያየ ነው። ይህም ወደፊት ብሩህ ተስፋ አለን የሚል ትውልዳዊ መልእክትን ለማስተላለፍ ታስቦ የተሰራ ነው። ሐውልቱ በአጠቃላይ 52 ሜትር ከፍታ ርዝማኔ ያለው ሲሆን በነሐስ የተሰራ መሆኑ ለዘመናት ሳይበላሽ መቆየት ትልቅ አቅም አለው። አንድ የሚገርም ሐቅ ልንገራችሁ። ይህ የአፍሪካ ትንሣኤ የሚያሳይ ሐውልት የገነቡት ጥቁር አፍሪካውያን አይደሉም። የገነቡት ማንሱዲ አርት ስቱዲዮ የተባለ የሰሜን ኮሪያ ድርጅት ነው። ለምን ሰሜን ኮሪያ ተመረጠች ለሚለው ጥያቄ መልሱ ጥራትና ዋጋ ነው። ሰሜን ኮሪያውያን እንደዚህ ያሉ ግዙፍ ሐውልቶችን በመስራት ዓለም አቀፍ ዝና አላቸው። ይሁን እንጂ ምስሉ ላይ የሚታዩ ሰዎች ፊታቸው አፍሪካውያን አይመስልም፣ የኤዥያ ሰዎችን ፊት ይመስላል የሚል በብዙ አፍሪካውያን ዘንድ ሐውልቱ ላይ ትችት እንዲነሳ አድርጓል። ሐውልቱ ሲመረቅ ሁሉም ሰው ደስተኛ አልነበረም። 3 ዋና ዋና ቅሬታዎች ነበሩ። የመጀመሪያው ቅሬታ የነበረው ለሐውልቱ የወጣው $27 ሚሊዮን ሲሆን ሴኔጋል በኢኮኖሚ በምትቸገርበት ወቅት ገንዘቡ መውጣቱ ህዝቡን አስቆጥቶ ነበር። ሌላኛው ደግሞ 90% የሚሆነው የሴኔጋል ሙስሊም ሲሆን ወይንም ሙስሊም በሆነባት ሴኔጋል የሴቷ ምስል አጭር ልብስ መልበሷና ከባህልና ከሃይማኖት ጋር ይጋጫል የሚል ተቃውሞ ገጥሞት ነበር። ሌላው አስገራሚ ክስተት የወቅቱ ፕሬዝዳንት እና የሐሳቡ ጠንሳሽ የነበሩት ፕሬዝዳንት ዋዴ የፈጠራ መብቱ የኔ ስለሆነ ከሚገኘው ገቢ 35% ለኔ መከፈል አለበት በማለታቸው ትልቅ አጀንዳና አከራካሪ ጉዳይ ሆኖ ነበር። ዛሬ ላይ ግን የአፍሪካ ህዳሴ ሐውልት የዳካር ኩራት ሆኗል። ወደ ሴኔጋል የሚሄድ ማንኛውም ሰው ሳይጎበኘው የማይመለስበት የቱሪስት መስህብ ነው። በውስጡ 15 ፎቆች ያሉ ሲሆን ጫፍ ላይ ወጣችሁ ዳካርን ስትመለከቱ የሚሰጠው ስሜት ልዩና ውብ ስሜት ነው። ይህ የአፍሪካ ህዳሴ ሐውልት በውስጡ ግዙፍ ሙዚየም ያለው ሲሆን ሙዚየሙም የአፍሪካ ህዝቦች ቤተ መዘክር ተብሎ ይጠራል። በውስጡ የሚገኙ ቅርሶች በሁለት ዋና ዋና ክፍሎች ይከፈላሉ። ይህም ጥንታዊ የአፍሪካን ስልጣኔ የሚያሳዩና የነጻነት ትግልን የሚዘክሩ ክፍሎች ናቸው። በጥንታዊ የአፍሪካ ቅርሶች ስልጣኔ የጥንታዊ የግብጽና የኑቢያ በአባይ ወንዝ ተፋሰስ ስልጣኔ ጋር የተያያዙ ቅርሶች፣ ፓፒረስ ላይ የተሳሉ ስዕሎችና የፈርዖን ምስሎች ቅጆች ይገኛሉ። ይህ አፍሪካውያን የረቀቀ ስልጣኔ ባለቤት መሆናቸውን ለማሳየት የታለመ ነበር። የምዕራብ አፍሪካ ጭምብሎች ወይም ማስክ ከናይጄሪያ፣ ማሊ፣ ኮት ዲቫር የመጡ ጥንታዊ የእንጨት የነሐስ ቅርጾች ይገኛሉ። እነዚህ ጭምብሎች ለሃይማኖታዊ ስነ ስርዓትና ለንግስና ክብር ይውሉ የነበሩ ናቸው። ባህላዊ የጦር መሳሪያዎች ከቅኝ ግዛት በፊት አፍሪካውያን ራሳቸውን ለመከላከልና ለአደን ይጠቀሙባቸው የነበሩ በብረትና በነሐስ የተሰሩ ጦሮች፣ ጋሻዎችና ሰይፎች ለእይታ ቀርበዋል።
በሁለተኛው ክፍል የሚታየው ደግሞ ከፍተኛ ስሜት የሚጭር ክፍል ነው። የባርነት ዘመን መዘከሪያ በአትላንቲክ ውቅያኖስ ላይ ይካሄድ የነበረው የባሪያ ንግድ የሚያሳዩ በርካታ ሰንሰለቶች፣ ከቦች ምስሎች አሉ። የፓን አፍሪካኒዝም ንቅናቄ መሪዎች አንዱ የሆኑት ኳሜ ንክሩማ፣ ጆሞ ኬንያታና ኔልሰን ማንዴላ ታሪክና ፎቶግራፎች በክብር ተቀምጠዋል። የሴኔጋል ታሪክ፣ የሀገሪቱ ታሪክ ከነጻነት በፊትና በኋላ የሚያሳዩ ሰነዶች የመጀመሪያው ፕሬዝዳንት ሊዮፓርድ ሳደር ሴንግሆር የጻፏቸው ግጥሞችና ድርሰቶች በዚህ ሙዚየም ውስጥ ይገኛሉ። ሙዚየሙ ታሪክ ብቻ ሳይሆን የቀጣዩ ትውልድ ጥበብንም ያበረታታል። የሰሜን ኮሪያና የሴኔጋል ጥብቅ ቅልቅል በሙዚየሙ ውስጥ በሰሜን ኮሪያኑ ሰዓሊዎች የተሳሉ ግዙፍ የሴኔጋል ገጠራማ ሕይወት ስዕሎች ይገኛሉ። በምዕራብ አፍሪካ የሚታወቁት እንደ ኬንቴና እንደ ቦግላን ያሉ በእጅ የተሰሩ ውድ ጨርቆችና ዲዛይኖቻቸው ለእይታ ቀርበዋል። ወደ ሐውልቱ ራስ በሊፍት ስትወጡ በመንገዳችሁ ላይ ባሉ ፎቆች የተለያዩ የአፍሪካ ሀገራት ባንዲራዎችና ባህላዊ አልባሳቶችን የሚዘክሩ ትንንሽ ኤግዚቢቶችን ታገኛላችሁ። ጓደኞቼ፣ ይህ ሐውልት ከውጭ ሲታይ ዝም ያለ ነሐስ ቢመስልም በውስጡ ግን አፍሪካውያንን ለዘመናት ተዘርፈው የነበሩ ክብራቸውንና ጥበባቸውን መልሰው የሰበሰቡበት ታላቅ ግምጃ ቤት ደብቆ ይዟል። በተለይም ደግሞ በ15ኛው ፎቅ ላይ ወጣታችሁ ዳካርን ስትመለከቱ የአፍሪካ ትላንትና ነገ በአንድ ላይ ሲገናኙ ይሰማቸዋል። ቪዲዮን ከወደዳችሁ ላይክ እና ሼር ማድረጋችሁን አትርሱ። በሚቀጥለው ቪዲዮ በሌላ አስገራሚ ታሪክ እስከምንገናኝ በሰላም ቆዩ። እናመሰግናለን።